على فيديوهاتها ساعدوها በጣም በተለይ የመጨረሻው ልቤን ነካው የሚቀንሰውን አማራጭ ሁሌ እንጠቀማለን ለምን አሁን ከቤተሰብ ተወጥቷል ከቤተሰብ የወጣ ሰው የሚቀንሰውን አማራጭ ነው የሚጠቀመው አልበላም ብዬ ነበር ሐሳብ ቀየርኩ አራበኝም ግን መብላት አልችልም ማለት አይደለም ይሄ በአሜሪካ ዶላር ከ1 ዶላር በታች ነው በኢትዮጵያ ብር ደግሞ 130 አሻን ውርስ ትግሩሙ ድራጎን ያጥንቴ ያላንቺ ባዶናት ህይወቴ ማለት ነው ጋይስ መልካም ዜጎች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬም በሰላም ተገናኝተናል አስቤዛ በስንት ብር ትገዛላችሁ ላላችሁት ሁለት ሰዎች ዛሬ መልሳችን ይዘን መጥተናል አሁን ስንት ሰዓት መሰላችሁ 8 ሰዓት ከቀኑ 8 ሰዓት ከ50 ሆኗል አሁን መሄደው ወንድሞች ላገኝ ነው መዝሙር ልናጠና ነው ጋይስ ከዛ ስመለስ ትንሴና አገኛታለሁ ትንሴና አገኛትና አስቤዛ 1-3 ትልልቅ ልክ አሪፍ የሚባሉኛ ምን ሄድባቸው 1-3 የገበያ ቦታዎች ነው ወስዳችሁ ከዛ ዛ ሄደን ዋጋ እንዴት ነው ኢትዮጵያ ያላችሁ ከኢትዮጵያ ጋር ተወዳደሩታላችሁ ሌላ ዓለም ላይ ያላችሁ ደግሞ እንዴት ነው ከኛ ሀገር አንፃር ኑሮ የሚለውን ታዩታላችሁ ጋይስ የተለመደችው ቦታ ቡና እንይዛለን እሺ ቀኔ የበለጠ እንዲያምር ፏፏ እንድንል በደንብ ነቃ ብለን እንድናወራ ቡና ያስፈልጋል ቡና እሺ ሜትሮ ውስጥ ነኝ ጋይስ አሁን ከቤቴ በጣም ሩቅ አይደለም እንገናኛለን የተባለ ቦታ ለዛ አሁን ወደ ሞጫው እየወጣው ነው ነጭ ከለር በጣም ነው የሚያምርብኝ አይ ሚን እኔ ለመልበስ አሁን ለምሳሌ ፕሬዘንቴሽን ቢኖርብኝ መሄድ ያለብኝ ወሳኝ ቦታ ቢኖር ምናምን በጣም አስፈላጊ ጉዳዮች ላይ ብሄድ ነጭ በነጭ ነው ለብሼ ቢሄዱ ጋይስ እኔ ልምጣ በቃ ማፑን ተከትዬ በቃ የሚቻው እንዴ ጋይስ ድልድይ ምናምን አላለም አገር ማቋረጥ አስመሰለው እኮ ጋይስ እኔ ዝም ብዬ ማፒን ተከትዬ አልሄድም ጋይስ ሌላ አንድ ነገር ልንገራችሁ እዚህ ሀገር መሀል ከተማ ይሄ አራውንድ ቤተ መንግስት ሊሆን ይችላል ወር ደግሞ እዛ አካባቢ በጣም ብዙ የቱሪስት መስህብ ያለው እዚህ ሀገር መሀል ከተማ አይደለ መሀል ከተማ ላይ እንትን አይሰራም ጋይስ ማፕ አይሰራም ማለትም ልትጎበኙ መጣችሁ መሀል ከተማ ከገባችሁ ጉግል ማፕ አይሰራም የራሳቸውም እዚህ ሀገር የሚጠቀሙበት የአንዴክስ ማፕ የሚባል አለ ጋይስ እሱም አይሰራም ባዶ ነው የምትሆኑት በቃ የሆነ የሚረዳችሁ ሰው ያስፈልጋል ከዛስ አሁን እንግሊዘኛ የሚናገር ሰው አታገኙ እውነት ለመናገር መሀል ከተማ ብትሄዱ ጣራ ላይ ብትወጡ ምድር ላይ ብትሆኑ እዚህ ሀገር እንግሊዘኛ የሚናገር አታገኙ በጣም እድለኛ ከሆናችሁ ነው የምታገኙት ወይ መምህር ምናምን የሆነ እንግሊዘኛ ካገኛችሁ ይረዳችኋል ካላገኛችሁ አንዱ ሜትሮስ ገብቶ ዝም ብሎ መሄድ ነው አንቲል ማፕ የሚሰራበት ቦታ እስክደርሱ እና ቻናሌ የአማርኛ ቻናል ስለሆነ በቃ ምንም አይነት እንግሊዘኛ ባልቀላቅል ደስ ይለኛል እየሞከርኩ ነው ግን ያው የተለያየ ቋንቋ ምናምን ስሰማ ስለሞል አይምሮ ተዛብቶብኛል ጋይስ ልክ አይደለም we are going that way እባክን turn right እሺ I will turn right 50 meters turn left አሁን ደግሞ ማለት ነው ዩቲዩብ ላይ ያፈራቸው ሳላሉ ቤተሰቦቼ ነው የምናወራው እሺ ቆይ አንዴ እዚህ ጋር ስለሚያስተጋባ ወጥቼ ላወራችሁ እሺ ጋይስ ላይክ ዩቲዩብ ገና መጀመሪያ ነው በጣም ብዙ እንትን ላይክ ጥሩ ኤዲቲንግ ስኪል የለኝም ነገሮችን ለማስተካከል የሞከርኩ ነኝ ስታፍ ምናምን ግን you guys are supportive ማርያምን እንደ ጀማሪ ዩቲዩብ አይደለም እየሆነብኝ ያለው አሪፍ ነው ታያላችሁ ችግር የለውም ቀስ ብሎ ያድጋል ግን በጣም ነው የምወዳችሁ እዚህም ደግሞ እናስፋፋዋለን እንደ ቲክቶክ ማለት ነው ቲክቶክ ላይ አሁን ሰዎች ያዩኛል ምናምን ጋይስ ቆይ አንዴ ቀይ በርቷል አረንጓዴ ሲበራ ኮርሳለሁ ቲክቶክ ላይ እንደነገርኳችሁ ሰዎች ያዩኛል ምናምን ኦኬ ሰዎች ትንሽ የሚያውቁኝ ቲክቶክ ላይ ነው ዩቲዩብ ላይ ማንም ሰው አያውቀኝም ጋይስ ግን እንደማያውቀኝ አይደለም የተቀበላችሁኝ በጣም አሪፍ ነው ዩቲዩብም በጣም ነው የወደድኳችሁ ምናምን በቃ መጥቼ ፐርሰናል ኢንፎርሜሽንም ሼር ላደርጋችሁ እችላለሁ የመጀመሪያ የሙከራ ስርጭት የሚለውን ብሎጌን አይታችሁት ከሆነ was just walking የሆነ ቦታና ያው ትንሽ ስላልተቀራረብን ፐርሰናል ጉዳዮች ከናት ጋር አላወራም ብዬ ነበር ግን ያው ቤተሰብ የመሰረትን ነው ቤተሰቦቼ ደግሞ 5000 ደርሳችኋል ጋይስ I'm crossing the road please shut up እና ቤተሰቦቼ ደግሞ አሁን 5000 ደርሳችኋል ጋይስ በቃ ቀስ ብለን ስንለማመድ ሌሎች ነገሮችን እናወራለን እሺ መንገድ ላይ የሚዘፍኑ ሰዎች አገኘው ጋይስ ቲክቶክ ላይ ሰሞኑን የሌለበት ጉዳይ ምክንያቱም እንትን ነው ጋይስ
ዩቲዩብን ለማሳደግ የሞከርኩ ነው ራሴን ለማሻሻል ኤዲቲንግ ላይ ሌሎች ነገሮች ላይም ገብቼ ወጥቼም ደግሞ ለዩቲዩብ ኮንተንት ለመስራት እያሰብኩ ምናምን ስለሆነ ብዙ ጊዜ በጣም ቢዚ ነኝ። በተለይ ራሴን ዩቲዩብ እያስተማርኩ ነው። ዩቲዩብ ቀላል አይደለም ጋይስ። እንደ ቲክቶክ አካውንት ስለከፈታችሁ ብቻ ዝም ብላችሁ እንትን የምትሉት ነገር አይደለም። አይ ሆፕ ወደፊት አሪፍ ዩቲዩበር እንደምሆን ግን ሁላችሁ ዋናው ማስቀረት የሌለባችሁ ነገር ጋይስ እንትን ልትሉኝ ይገባል። አስተያየት መጻፍ አለባችሁ። በተለይ ዩቲዩብ በጣም የምታዩ ሰዎች ከሆናችሁ አይና ለምን ብታስተካኪ፣ አይና ለምን እንደዚህ ብትጨምሪ፣ እንደዚህ ብትቀንሽ እያላችሁ አስተያየት ብትሰጡኝ በደንብ ነው ማስተካከለው። እውነት እኔ ደግሞ ሰማለሁ። በነገራችሁ ላይ ክሪቲክሳችሁ ፐርሰናል አይሆን እንጂ ላይክ ያላ በጣም ቫሊድ ከሆነ አመዛዝኘው ምናምን ጥሩ እንደሆነ ካሰብኩኝ እቀይረዋለሁ። እሺ ጋይስ ጥጋብ አለበት አቤላ ገባችሁ? አያነሳም ስልክ። አሁን ፓርክ ውስጥ የት ናቸው ብዬ እሄዳለሁ። ነጫጭ የለበሱ ሰዎች ዝም ብዬ ልፈልግ ጋይስ? አበሾች ስለሆኑ ጣጋ ቤት እንሽ ዝም ብዬ ቀጥታ በስትሬት ያለው ላይ ከዛስ መንገድ ላይ ናችሁ? አለው እኔ ቆሜያለሁ እኔ። እሺ ኤኒዌይስ እኔ ደርሻለሁ። እንትን አሁን ሐምሌ ስላሴ ስለደረሰ ለሐምሌ ስላሴ ነው እሺ መዝሙር የምናጠናው። እዚህ ያለን ማህበር ሩሲያ ውስጥ ማህበረ ስላሴ ይባላል። የኢትዮጵያ ቤተክርስቲያን የለንም ጋይስ። እኛ የኢትዮጵያ ቤተክርስቲያን የለንም which is በጣም ልብ የሚሰብር አሳዛኝ ጉዳይ ነው። የኢትዮጵያ ቤተክርስቲያን ስለሌለ ማህበር ነው፣ ጽዋ ማህበር ነው። ላይክ በየወሩ በሰባት በመጀመሪያው ሰባት ለቀኑ 7 የመጀመሪያው እሁድ ተገናኝተን እንዘክራለን በየተራ እንደዛ ምናምን ያለን። አው እስኪ ወደፊት እግዚአብሔር ፈቃዱ ቢሆን ደግሞ ቤተክርስቲያን ቢኖረን በጣም ውስጣችን ነው። የአርማኒያና የግብጽ ቤተክርስቲያን አለ፣ እዛ ነው የምንገለገለው ለጊዜው። ቲክቶኬን በዚህ ታያላችሁ። ብራዘር ቆማለች፣ ይታያችኋል? አይታያችሁም? ቆይ ቀረብ ስንል ታዩታላችሁ። አቺ ብራዘር ፒስ ነሽ? እዚህ ገፍታኝ እንትን በሌለበት 7-10 እየደወል እንዴ አንተ ብራዘር ነግረኛለም እኮ የመጣሁት የላከውን እንትን ተጠቅሜ የመጣሁት። ቀልዳለ እንዴ? አይ አልተማርክም ወንድሜ። ኧረ ዝም በል። ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ባረክናክሙ ባረክናክሙ ውስተ ቤተ እግዚአብሔር አንትሙሰ ለዛቲ መካን ባረካ ጴጥሮስ ባረካ ጴጥሮስ ጳውሎስ ለዛቲ መካን ባረካ ጴጥሮስ ጳውሎስ ለዛቲ መካን። ስለዚህ ይሄ ጥሩ ጸበል ቅመሱ ተብላችሁ ተጠርታችሁ አጠጡ። ቅመስ ቁጭ በቅመስ ነው ቅመሱ ነው የተባለው። ሳቂ ተማሪዎችን በዓል የምናከብር ይሆናል። በእለቱ ምናምን አለ። በእለቱ የተለያዩ መርሃ ዜና ነው የሚሆነው። ዜና ነው። ስለዚህ አብራችሁ ለማለት ጁላይ 12 ሁላችሁም እንዳትቀሩ። ሰላም ዩቲዩብ ሰብስክራይብ። ዝናቡ መጣ ተንጠበጠበ፣ የዝናቡ ልጅ እግሩን ታጠበ። እኔ በእግር አላውቅም፣ ግን ያው ለሚዲያ የሚመጥን ቃላትን ብቻ ነው የምጠቀመው። ባይ ባያቸው። ሰላም ዋሉ። ተለያይተናል በቃ። አቺ ብራዘር ጥለሽ ጋር ሂጂ እንጂ ዲፕረስ ዲስዋን ሌሊት እነዳለሁ ኑሮ ሲከብደኝ ካሜራ ይወድቅ ማለት ነው። በህይወቴ የምጸጸትበት ቀን ዛሬ ይሆናል። እየሄድን
ደርሰናል ሀበሻ ሬስቶራንት ጋይስ። ሃይ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ኢትዮጵያውያን። እንዴት ነሽ? ደብሏል፣ ማርያም ደብሏል። ልጅ እንዴት ነው? ሁሉ ሰላም? ከሰርግሽ እንትን የተገዛ እንትን ነው እርግጠኛ ነኝ። አልተማርክም እንዴ? አቤላ በቃ ወንበራምጪ። ነይ አቤላ። እሱ እኮ ይሄዳል ደግሞ ስራ አለው፣ ስራ ይገባል። የላይት ሺፍት እና ወደ ስራ ማርያም በጣም አድጓል። አንቺ ጸጉርሽ ውበት። አንዴና ጨብጨብ ለትንሲያ አንዴና ጨብጨብ ጨብ ብቻውን ግርግር ጨብ ማርያምን አፈከኝ። ማርያም አንተ ምን ነው ማታገኘን? ምን ችግር አለ? ይጠላናል በውስጥ አዋቂነት። ማርያም በውስጥ አዋቂነትማ ጥላቻ አለ። ስንት ነው ደወልኩልሽ? አይደለም በአራት ወር እየጠበቀን ሰላም ነሽ ይለኛል። እግዚአብሔር ይመስገን ሰላም ነሽ። ሰላም እኔ ትመልስልኛለህ? ባለፈው እኔ ትመልስልኛለህ? አዎ እውነት ሁለት ሶስት ይመጣል። ከፈተና በፊት እኮ ላሻላችሁ እንቀጥረው ምናምን ብለው ማለት ነው። ሜዳ ላይ ቀረ ሜዳ ላይ ማርያም ሜዳ ላይ ሊሄድ ነው። ስራ አለው። በስኩተር ነው ራሱ ከሜትሮ የመጣ ነው። ትዕግስት አጠረው፣ ሰብር የለም። We are here with the one and the only አብዱ። ናተ ና ፊትን ገረፍ አስገርፍልኝ እንጂ ሰብስክራይበር ካስመጣ ይሄ ቢት እሺ ያግልሽ ደስ ይለኛል። እኔ ምጀምራለሁ ለምሳሌ በዚህ ይሄው ሞከርኩኝ፣ በሱ በትንሴ ሞከርኩኝ። የለም ፊታቸው አይነፋም። ነይ እስኪ አንቺን ፊት ይገረፍ። ሰብስክራይበር ካመጣ ሰብስክራይብ አድርጉ እስኪ ሰብስክራይብ አድርጉ። ወይኔ አብዱ ለካ አረብኛ ይችላል። አሁን የአረቡን ማህበር ቆይ አንተ ወሻና አብዱ አሁን ማለት ነው አብዱዬ የአረቡን ማህበረሰብ የሚስብ አንድ አረብኛ ንገርልኝ እስኪ። በቃ እንዲሰብስክራይብ اشتركوا في القناه አረረ አይጨምርበት። ይሄ በጣም ብዙ ነው። አረ አይደለም አልተናገርክም። አይደለም አብዱ አልተናገርክም። ምን ልበልልሽ? በላቸው በቃ ነገራቸው። ሰብስክራይብ አሳምናቸው። البنت هذه قاعده تتعب على مشروعها على فيديوهاتها ساعدوها በጣም በተለይ የመጨረሻው ልቤን ነካው። እኔና አንቺ ማናወራው በካሜራ እንትምባል ለምን አትባልም? ቶሎ በልታችሁ ውጡ። እኛ ኮንተንት ክሬት እናደርጋለን። አሁን ከምሽቱ ስንት ሰዓት ነው ጋይስ? 1 ሰዓት ከ47 ሶ ጠራራ ፀሐይማ ነው፣ ግን ያው ሰመር ስለሆነ ነው። ጥለኸኝ ሄድክ። በቃ አንተ በል ሄድሽ ነው ብራዘር። አትበይም እንዴ? አትበላም? አንቺ ካዩ አይበቃ ምግብ በለኛ። ቫይታሚን ቢ ሲ ዲ እስከ ዜድ እንደ ፕሬዲክቲቭ ቻው በል። ሰው መሳይ ሾካኮች እንዴ 650 ገባኝ ነገር 590 ነበር በነገር ላይ ተቀየረ። እኔ ራሱ ደርስ በለኩ 5 ምናምን ነበር። ኧረ እባክህ እኔ ይሄ ሰውዬ ተቃላ 3 ምናምን በነፃ ይሰጠኛል። ሳሳዘነኝ ከኢትዮጵያ ነሽ አለኝ የሆነ ቀን። አዎ አልኩት። አሳዘንኩት እውነት ልጁ ነው። ለወንዶችም ቢሆን ደስ ይለኛል። አልበላም ብዬ ነበረ ሀሳብ ቀየሩ። አራበኝም ግን መብላት አልችልም ማለት አይደለም። ኑሮ ግን ተወዷል። ማሪ የዛሬ ሳምንት 590 ብር የነበረ ነገር 650 ይገባ ይመጣልሻል፣ ይገጥምልሻል። Ethiopia. Say something in your language. What should I say? I mean, what do you want me to say? Say something in English, I will translate. It sucks being wow Ethiopian. Oh my god, no! It does not. ካሜሩን ከሁሉም አፍሪካ ሀገሮች በጣም የተሻለች ናት ብሎ ብሎኛል በአማርኛ። ባላምንበትም ያው ትራንስሌት ማድረግ እንደዛ ስለሆነ አደርጋለሁ። That's so long. Yeah, that's a lot. How? are mixed with Jews. No, I don't know where you getting this information from. I know everyone. መንገድ ላይ የሚያስቆመኝ ሰው ብራን አይጠፋም። ፓን አፍሪካኒስት ሰውዬ ነው ብታይ። እዛ እርግጌው የሆነ ስልጠና ነበር፣ እዛ ነው የተገናኘነው እና በጣም ፓን አፍሪካኒስት ሰውዬ ነው። ከዛ እንትን እየተጣላንበት የነበረው ርዕስ ምን እንደነበረ ታውቂያለሽ?
I was like he was like ምን አለ ኢትዮጵያ አማርኛ ቋንቋ በማር በጣም ይከብደኝ ይመስለኛል ማለት አዎ ምክንያቱም አልፋቤቱም የተለየ ነው እንግሊዘኛ አይነት አይደለም ምናምን አልኩት ከዛ አንደኛው ምክንያቱም ኢትዮጵያ ስላልተገዛች ነው ምናምን አለ ከዛ አዎ ኮሎናይዜሽን ባለመኖሩ ብዙ ሚክስ ያልተደረገብን እንትን የለምና like ትሩ አፍሪካውያን እንደሆነ እኔ አስባለሁ አልኩት he was like you guys are mixed አለኝ mixed ናችሁ አለኝ how አልኩት እንዴት ነው ሚክስ ናችሁ ያለ መሰለሽ እናንተ ከጂሽ እና ከአረብ የተቀላቀላችሁ ናችሁ አለ ከጂሽ እና ከአረብ ማይንድ ዩ ኦኬ እስከ የመን ሩል ስላደረገን ሜክ ሴንስ ከጂሽ ግን ምንም ሊገባኝ አልቻለም ከዛ ጎንደር እንዴ ኢቭን ምን እንዳለኝ ታውቃለሽ ትሩ ጂሽ ያለው ኢትዮጵያ ውስጥ ነው አላለኝ ንገረኝ አሁን በቃ መከራከር ጀመሩ ማነው የሚገረጠጠው አይደለም ጋይስ ማጥራት አለብኝ ስለ ሀገራችን ስለሚወሩ የመንገድ ሩመሮች እየሄዳችሁ ጠብቁኝ አይ to be honest እንዴት እንደዛ አብራኝ ነበር እንዴ ሁሉም ነው ኢትዮጵያዊ ስያቸው አይ እናንተ ጥቁር አይደላችሁም ተቀላቅላችሁ ምናምን ስታፍ እንደሷ እኔ ስልኬ ላይ ፎቶ የለኝ የሷ ፎቶ ብቻ ነው ሙሉ ስልኬ ምንም አያስደስታትም ሰው ምንም እኔስ በቃ እገላገልቻለሁ ያገባሽ ተቃጥሎ ሊሞተው ስቲል ጸጉርሽ በጣም ነው የሚያምረው እውነት ዛሬ አይም ኦብሰስድ እስቲ ያሳየን ዞር በይ ገራቻ ብቻ ታቃጥላለች ትኩስ ነሽ ዛሬ በጣም መጀመሪያ የምንገባበት ማርኬት ይሄ ነው ጋይስ አሻን ይባላል ቃላት ሆና ከዛ በኋላ ወፍ ያለችበት ማለት ነው አሻን ውርስ ትግሩሙ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ ማለት ነው ጋይስ ይሄ ቆንጆ ባይ ፖፑላር ዲማንድ ነው ሰሚራ እዚህ የመጣችው ወደዚህ ቻናል ፖፑላር ዲማንድ ነው ብዙ ሰው ጠየቀኝ 7 ሰው 8 ሰው ሰሚራ ማለት ቻናል ላይ ኮራ አጣቀማ እንጂ ፖፑላር ዲማንድ ሲኖር ትንሽ መቆየት ነበረብኝ ሰሚራ ማለት እስኪ ሲወዛ በቃ በዚህ ንግባ ጋይስ ገብተናል ይላችሁ እዚህ ነው እሺ አሻን የሚባለው ማርኬት ግብዳ ነው በጣም ግብዳ ነው አሁን ሊስት አለን ጋይስ የኔ ማር ነዲቢስኪ ሰብስክራይበር እንድታመጪ በቁንጅናሽ ዌልካም ይኸውላችሁ ጋይስ ሊስት አለን እናሳያችሁ ዘይት ሽንኩርት ቲማቲም ካሮት ድንች ፓስታ እና የፓስታ ተዋጽኦች ወተት እና የወተት ተዋጽኦች ዳቦ እና የዳቦ ተዋጽኦች ስጋና ስጋ ተዋጽኦች በቆሎም እኮ አለ በቆሎ አንደነ ወንተ ቀኔ ወጣ እሺ ጋይስ ድንች ማለት እዚህም ራሱ የእንትን ምግብ ነው ጋይስ አፎርድ ነገሮችን አፎርድ ለማያረግ ሰው በጣም ይጠቅማል ጋይስ ሲታጠብና ሳይታጠብ ዋጋው ይለያያል እዛ ጋር የታጠበና የታሸገ ነው አይላችሁ ትንሽ ሂሳቡ ይጨምራል ጋይስ 1 ኪሎ ግራም ድንች አሻን ውስጥ 63 ሩብል ይሸጣል ይሄ በአሜሪካ ዶላር ከ1 ዶላር በታች ነው በኢትዮጵያ ብር ደግሞ 130 ሽንኩርት ዋጋ 59 ሩብል ነው ከዛ በዶላር ነው 77 ሳንቲም በ22 የኢትዮጵያ ብር 1 ኪሎ ሽንኩርት ማርኮቭ እንትን ካሮት ደግሞ 54 ካሮት ደግሞ 54 የራሽያን ሩብል ነው 112 የኢትዮጵያ ብር ማለት ነው 0.7 አንድ ብር አይገባም ነው 1 ዶላር አይገባም ካሮትና ድንች እዚህ ሀገር በጣም ርካሽ ነው እኔ እንጃ አሻን እኮ ርካሽ አሻን እቃ ለመግዛት ነው የሚሆነው አሁን አዲስ ለሚመጣ ተማሪ አሻን መምጣት ያለበት አስቤዛ ሳይሆን ለእቃ ነው ድስት ምናምን ለመግዛት አሪፍ ነው ቲማቲም እና ሳይቆይ ያው ዘጋ ነው እኮ ቲማቲም እዚህ ቤት ውድ ነው ሲጀመር እዚህ ቤት ብቻ ሳይሆን ጀነራሊ ራሽያ ውስጥ አይቲንክ ቲማቲም ውድ ነው አይበቅም ምንድነው ቲማቲም 218 የራሽያን ሩብል ነው ይሄ ማለት 453 ኢትዮጵያ ብር ነው በኪሎ ግን ቲማቲም በኪሎ አንገዛም 2 ዶላር ከ85 ሳንቲም የተለያየ ብራንድ ነው ያላቸው ለዛ ዋጋቸው ይለያያል ከጀምሮ 89 አለ እስከ 200 ምናምን ድረስ አለ አይደል 200 ብር ተካለ ይሄ የካርቶኑ እዛ ጋር አለ የካርቶኑ ግን በቃ ለውጥልም ግን ወተቱ ያው ነው 198 ብር ነው ይሄ በኢትዮጵያ ፕራይሱ ማለት ነው በብራንዱ ብቻ ሳይሆን የሆነ የፋቱ ፐርሰንቴጅ ይወስነዋል ከ2.5 ከ1.5 እስከ 4 እና 5 አለ ኦሪጂናሊ ነው ጋይስ አሁን ደግሞ እንቁላል ያለበት ሴክሽን ላይ ደርሰናል እንቁላሎች እዩ ላሳያችሁ
በጣም ብዙ አይነት የእንቁላል አማራጭ አለ ጋይስ። በጣም ብዙ አይነት እስከ ስንት ድረስ ብር አለ? ሳይዛቸው የፈረንጅና የበሻም ተብሎ ልይይት አለ እዚህም ጋይስ። 10 እንቁላል በራሱ በአናቱ ላይ ስንመታው 50 እና 50 100 4 ሲደመር 4 8 108 ብር 10 እንቁላል 108 ብር ጀምሯል በኢትዮጵያ ብር። በ44 ብርም አለ ጋይስ። የ44 ብር 10 ፍሬ አለ በ44 ሩብል። እዚህ ጋር 20 ፍሬ እንቁላል በ289 ሩብል አለ። ስጋ አለ። እኔ ስጋና የስጋ ተዋጽኦች ናቸው ጋይስ። ስጋና የስጋ ተዋጽኦ ስጋ ርካሽ ነው። ከአሳማ ስጋ ጀምሮ አለ። ግን ያው ሀበሾች አንበላም የአሳማ ስጋ። ኤኒዌይስ የፈለጋችሁትን መርጣችሁ መግዛት ነው። ስንት ብር ነው ያለው? ቆይ ከዚህኛው ላሳያችሁ። ምን አይነት ስጋ ነው ሀበሻ ሊመርጥ የሚችለው ጋይስ? ይሄ አሳማ ነው። ይሄ ቤኮን ነው። እዚህ ጋር ያለው በሙሉ የአሳማ ስጋ ነው። ሶ ላይክ ስጋ አለ በየአይነቱ። የትኛውን ላሳያችሁ? በጣም እሱ አስቸጋሪ ነው። የትኛውን ስጋ ላሳይ ጋይስ? ኢትዮጵያውያን እዚህ የምትመጡ ካላችሁ ስጋ መጠቆማችሁ የሆነ ፋርመርስ ማርኬት ምናምን ሄዳችሁ እንድገዙ ነው። የሱፐር ማርኬት ስጋ ብዙም አይመቸኝም። ይመችሻል? አይመቸኝም። ታያቸው እንትን ጥራጥሬ። ይሄ ጋይስ አተርክክ ነው። አተርክክ በ79 ሩብል 79 ሩብል በኢትዮጵያ ሲሆን ደብል ማድረግ ነው። 79 ሲደመር 79 አድርጉና ስሩት ጋይስ። ከዚህ ደግሞ ይረክሳል። ይሄው 37 ሩብል። ይሄ በኢትዮጵያ ስንት ብር ነው የሚሆነው? 37 70 ምናምን ብር ነው። በ79 አለ። ያው የሆነ ቫልዩ አዲስ ሲደረግባቸው ዋጋቸው ይጨምራል ጋይስ። ተከተለኝ። እናመሰግናለሁ ስለምትቀርጸኝ ዛሬ። ስለዚህ ቀጣይ ምን ሄደው ጋይስ ወዴት ነው? ሩዝ ዋጋው ስንት እንደሆነ እናያለን። እሺ ከዚህን ጀምር። ይሄ አሁን አይታችሁታል። በጣም አሪፍ ሩዝ ነው። ረዘም ይላል እና ይሄ ሩዝ የሚሸጠው በ210 ሩብል ነው። ደብል ማድረግ ነው። በኢትዮጵያ 420 ብር ነው የሚሆነው። ዋው ፈጥኜ ሂሳብ ሰራው። ዋው ከዛ ደግሞ በደንብ አፎርድ ማድረግ ለሚፈልግ ሰው ካጅዲዴን የሚባል ምርት አለ በ69 ሩብል። ይሄንን መግዛት ትችላላችሁ። በደንብ ትበሉታላችሁ። ብዙ ነው። ሩዝ ደግሞ ሲቀቀል ይበዛል። እዚህ ጋር ያለውን ዳቦ ስንመለከት 46 ሩብል ነው። ስንት ነው? 90 ምናምን የኢትዮጵያ ብር ነው የሚመጣው ጋይስ። እዚህ ጋር አልቆ ነው እንጂ የ21 ብር ዳቦም ነበረ። እዚህ ሀገር ብዙ ጊዜ ርካሽ ነገሮች ብዬ የማስባቸው ዳቦና ዘይት ነው። ፍሬሽ የሆነ ዳቦ ማግኘት ይቻላል እዛ ጋር እና ዋጋቸውም ብዙ ውድ አይደለም። ተከተለኝ አብዱ። አመሰግናለሁ። ታዋቂ ሆንኩ የመሰለኝ ነው። ራስቲ እንደምታዩት እዚህ ጋር 29 ነው ትኩስ ዳቦ 29 ሩብል። 34 ሩብል አለ። እነዚህ ትልልቆቹ ደግሞ 54 ሩብል ናቸው ጋይስ። አሁን አዳዲስ ተማሪ ሆናችሁ ስትመጡ ከአሻን ሪከመንድ ማድረጋችሁ ነገር እናንተ እቃ እንድትገዙ እዚህ ነው ሪከመንድ ማድረጋችሁ። ምክንያቱም ሼርድ ኪችን ነው የሚኖረው ዶርማችሁ ውስጥ። ምግብ እና ራሳችሁ እያበሰላችሁ ነው የምትበሉት። ራሳችሁ እያበሰላችሁ የምትበሉ ከሆነ ደግሞ እነዚህ እቃዎች ያስፈልጓቸዋል። መጥበሻ ያስፈልጋል፣ ሌሎች ድስቶች ማለት ነው። በርካሽ ዋጋም አለ በውድም አለ። አሁን ለምሳሌ ይሄ መጥበሻ 1800 ይላል። ይሄ 579 ሩብል ነው። ይሄንን መጥበሻ በገዙት ፓስታ ይቀቀላል እዛው። መክተፊያም አድርጉት። ማነው አይጠይቃችሁ? በአቅም ነው። ይሄው ከዛ የሚያንስ ደግሞ በ469 ሩብል አለ። እነዚህ ይወደዳሉ እንዳልኳችሁ። አዲስ ተማሪዎች ይሄ ቢጫ እንትን ያለበት ቢጫ ምልክት ያለበት ካዝዲዴን ይባላል። እሱ ምርት ሁሉ ነገር ርካሽ ነው። በሩዝ ብትሉ በውሃ ራሱ አለ። እግዚአብሔር ይስጠው። የተማሪ ድርጅት ነው እሱ ድርጅት። እኒ እቃዎች አይመለከቱንም። ተማሪ ናቸው። ተማሪ ነን። አንድ መጥበሻና አንድ ድስት ካለ በቂ ነው። አንድ የምትበላበት ማንኪያ፣ አንድ የምትበይበት ሹካ በቂ ነው። አንድ መጠጫ ምናምን እና ተከተለኝ። በቃ ይሄንን ነው እንትን የሚለው። ሌላ ተማሪ የሚያስፈልገው ነገር ማግ ነው የሚያስፈልጋችሁ። ማግ በ124 ሩብል አለ። ከዛም የሚያንሳል። ሌላ ቦታም ብትሄዱ ከዚህም ይቀንሳል። የሚቀንሰውን አማራጭ ላይ እንጠቀማለን። ለምን? አሁን ከቤተሰብ ተወጥቷል። ከቤተሰብ የወጣ ሰው የሚቀንሰውን አማራጭ ነው የሚጠቀመው። መኮሮኒ ሴክሽን እንኳን በደህና መጣችሁ። ለምን? ፓስታና ማኮሮኒ በተለይ ክርስቲያኖች ከሆናችሁ እዚህ ሀገር ጾም ጊዜ የምትበሉት ነገር ፓስታና ማኮሮኒ ካልሆነ ደች ይሆናል። እንደነገርኳችሁ የካስዲዴ ምርት በጣም ርካሽ ነው። የካስዲዴ ምርት ይወካል፣ ግን ዋናው ሆድ መሙላቱ ነው፣ መብካቱ አይደለም ጋይስ። 23 ሩብል ይሄን የመሰለ ፓስታ ታገኛላችሁ። አንቺ ለቭሎጊ ትንሽ ቅረጪ። ቶሎ አይመስልም? አይ ዶንት ኖ። እኔ እንደዚህ ርካሽ ምርቶች ሞክሬ አላውቅም። ይቅርታ አላውቅም ሲስተር። አንቺ ካወቅሽ አላውቅም። አይጥምም፣ አይጣፍጥም፣ ግን ከራባችሁ ምግቡ ይጣፍጣል ጋይስ። ሆድ ውስጥ ይወካል። በቃ ኤኒዌይስ በ23 ሩብል ይሄንን ማኮሮኒ መግዛት ትችላላችሁ። በኢትዮጵያ ስንት ብር ነው የሚሆነው? 23 ሲደመር 23 አላውቅም። 40 ቤት ውስጥ ነው። አቅማችሁ ከሌለና ፒስ ከሆናችሁ ይሄንን አቅም ምናምን ካለ ይሄንን ሰጀስት አደርጋለሁ ጋይስ። ይሄ በጣም ፒስ ነው።
እሺ በመቀጠል ደግሞ የምናየው እኔ ሰጀስት ማድረገው ሁሉ ጊዜ ቀለብ የሆነው የምወደው የፓስታ አይነት ባሪላ ይባላል። ሁሌ ቤት ራሱ ሰርቼ የምጠራት ይሄንን ነው። ይሄ ነው እሺ የምወደው በጣም ያበደለት ነው ምናምን ጋይስ 929 ብር ለፓስታ ጋዲም። ይሄ እንዳገዙ ጋይስ ይሄ ለተማሪ አይመከርም፣ ጤናማ አይደለም። ውድ ፓስታ ሻሻ ፊት ለፊት እኮ ነው በረከት ታው አውቆ ነው ሲጀመር እየመጣ አይደለም። በእናትሽ ጊዜያችን ላይ ሲጫወት አሻን በር ላይ ነን። በቃ ያሻን በር ላይ አማርኛ አይገባም። ሂንጅሮ አማርኛ ቤኪ ኢዝ ሂር። እንዴት ናችሁ? እንዴ ቤኪ የሰላም በለኝ እንጂ ቤኪ የተነፋፈቃችሁ ትመስላላችሁ። ትንሽ ደብድቢው አንድ ቦክስ። ዋው ዚስ ኢዝ ዘ ጋዛል አይፎን 17 ያስኩ ብለን ቤኪነት ይሄ ቪዲዮ ስንት ላይ ከገባ አይፎን 17 ይገዛኛል። ሁለቱ ግለሰቦች ምግብ ለመብላት ሊሄዱ ነው። እኛ ደግሞ ቀጣዩን ቀረጻ የምናደርግላችሁ ይሆናል። መልካም ጊዜ፣ መልካም ቆይታ ጋይስ። ያው ፒትሮሽካ ማለት ይሄ ነው። ከፒያት ከሚለው የግዕዝ ቃል ነበር የራሽኛ ቃል የመጣ ነው። ፒያት የሚባል ፒያት ማለት 5 ቁጥር ማለት ነው። ከሱ የመጣ ነው። ፒትሮሽካ ይባላል። ከዛ ከሱ አምስትዮሽ አይደለ? የአምስትዮሽ ግንኙነት ምናምን ይለኛል ይመስለኛል በአማርኛ 1:5 አደረጃጀት። ኦኬ ሽንኩርት ጋይስ በ1 ኪሎ 83 ሩብል ነው። የት? በፒትሮችካ ውስጥ። በኢትዮጵያ ስንት ነው? 80 እና 83 መደመር ነው ጋይስ። ድንች የድንቹ ዋጋ እዚህ 87 ሩብል ነው በኪሎ ጋይስ። ጨምሯል። ለምን ጨመረ? ቲማቲም ውድ ነው እንደነገርኳችሁ የቅድሙም እንዳለ። ቲማቲም ስንት መሰላችሁ? ጋር 179 በኪሎ። ያው የርካሹን መግዛት ነው። ጣዕሙ ልዩነት የለውም ጋይስ። ይሄኛው ስንት ነው? 179 ሩብል። በጣም ውድ ነው። 43 ሩብል ነው ጋይስ። ውስጡ ደግሞ ንፋስ አይደለም በደንብ አለው ስጋ። እዚህ ሀገር ዳቦ በጣም ብዙ ነው። ይሄ ማለት ነው ኑሮ መወደዱን የምታውቂው። እኛ እዚህ ሀገር ስንመጣ ይሄ 17 ብር ነው 17 ሩብል ነበረ ይሄ ዳቦ። ውስጡ ንፋስ አይደለም ጋይስ። ኮንክሪት በሉት አያልቅም ዳቦ። አቤት ይሄ ዳቦ ብዛቱ አያልቅም። ስማ አያችሁ አጫውኩ ነው የትም ሀገር ረካሽ 7 ሩብል 14 ኢትዮጵያ ብር ማለት ነው። ይሄ 1 ኪሎ ዱቄት በ89 ሩብል አለ 1 ኪሎ ዱቄት። ለዛ ነው ለተማሪዎች ለአስቤዛ የሚሆነው። አያችሁታ ፒትሮችካ ነው። ዘይት ደግሞ እዚህ ሀገር ርካሽ ነው እንደነገርኳችሁ ጋይስ መሰለኝ። ዘይት ፕሮብሌም ነው አይደለም። ይሄ ዘይት 139 ብር ነው። ያው እዚህ የምትኖሩት ሲንግል ናችሁ ላጤ ናችሁ በቂ ነው ብዙ ቀን። እኔ ራሱ ይሄኛው እኔም በጣም ተጠቀመዋለሁ። 139 ብር ይሄ የገዛችሁት ዘይት ጋይስ በጣም ብዙ ቀን ነው የምትበሉት። ብዙ ቀን ወተት ብዙ አይነት አለ። የሚረክሰውንም ብታነሱት ችግር የለውም። ብዙ የጣዕም ልዩነት የለውም ጋይስ። አሁን ከየትኛው ጀመር? እኔ ሁሉ ጊዜ የምጠቀመው ይሄንን ነው ጋይስ። ኢኮ ሚልክ ሚል ስንት ነው ይሄ የሚሸጠው? ኢኮ ሚልክ ነው ይሄኛው 99 ሩብል። ስንት ማለት ነው በኢትዮጵያ? 198 ብር አካባቢ። እዚህም እንቁላል አማራጮች አሉ። ልክ ይሄ እንደ ሸቀጣ ሸቀጥ ማርኬት። አሻን ደግሞ በጣም ትልቅ ነው ጋይስ። ይሄ ደግሞ በየቦታው አለ። ተማሪዎች ፕሮባብሊ ኤክስፖዝ የሚሆኑት ለዚህ ማርኬት ነው። እና ይሄ 119 ብር እንቁላል አለ። ዩዥዋሊ እኔ የምገዛው ይሄንን ነው። ይሄንን ነው 109 ሩብል ነው የምገዛው። ውስጡ ስንት ይዛል? 10 ፍሬ እንቁላል ማለት ነው። እናመሰግናለን። ትንሱ ፓስታ ምንም ማለት ፓስታና መኮሮኒ ፓስታና መኮሮኒ ይሄ ነው። ይሄንን እዛም አይታችሁታል። ዋጋው 64 ሩብል ነው። እዚህ ረክሳለች ኮናይሽ ይሄው በ17 ብር። ይሄ 17 ሩብል ነው ጋይስ። በኢትዮጵያ ስንት ነው? 17 ሲደመር 17 አላውቀውም። በሂሳብ አልችልም ጋይስ። በኢትዮጵያ 17 ሲደመር 17 ሶሻል ተማሪዎች። ለዚህ ነው እኮ ሶሻል ተማሪ እንኩት። ይሄው ፌቨራይት ያልኳችሁ ቅድም ሪከመንድ ያደረኳችሁ 94 ሩብል ነው የሚሸጠው ፓስታ። ይሄ ደግሞ ያው የተማሪ ምግብ ነው። ይሄም ኢንዶሚ ምናምን በ64 አለ፣ በ72 ሩብል አለ፣ በ89 አለ። ብዙ የጣዕም ልዩነት የለውም። ከዛም የሚረክሱ አሉ ጋይስ። ይሄው የ27 ይሄኛው ኢንዶሚ ብለን በተለምዶ ነው የምንጠራው። ያው በሱ ስለምናውቀው ይሄንን የምንገዙት በ27 ኢንስታንት ኑድል ኢንስታንት ኑድል። እናመሰግናለን ትንሱ። ምን ማለት ነው? የተማረች ሴት ብዙ ነገሮች የምትጠቀማቸው እዚህ እሽግ ስለሆኑ ኦርጋኒክ ነገር ማግኘት ስለሚከብድ በተቻለ መጠን ጤናችሁን ጠብቁ። እነዚህን ነገር ባለመግዛት እናቴ እንድታዩ ነው። እሺ እናቴ እንድታዩ። እሺ አሁን ሊንኩን ልክላታለሁ። ጣዕማቸው በጣም አስቀያሚ ውሃዎች አሉ። ለዛ ይሄ ትንሽ ይሻላል። በጣም አስቀያሚ አይደለም፣ በጣም ደግሞ ደስ አይልም። ይሄ መካከለኛ ነው፣ አፎርደብል ነው። ሌሎች ጣዕማቸው ፒስ ነው። እኔ የምወዳቸው ውሃዎች አሉ። እኔ ውሃ ሊጣፍጠኝ ይገባል። ለዛ መርጬ የምገዛው ሆነስሊ ስፒኪንግ ስለሚረክስ ብዬ አልመርጥም። እኔ የምጠቀመው ይሄንን ነው።
መጡ ልጆች መለየት ያለባችሁ እዚህ ጋር ጋዝሮቫኒያ ይላል እና ኒ ጋዝሮቫኒያ ይላል እንትን ያለው ስፓርክሊንግ ወተር እና ኒ ስፓርክሊንግ ስቲል ቻው በቃ ማሪ ሌላ ቀን በዩቲዩብ ገጽ ላይ ትመጫለሽ ብዙ ሰዎች ሰሚራ ትምጣ ካሉ ቀጣይ ትመጫለሽ አንቺን ቻው አለልሽ ቻው እሺ በኋላ አብዱ ይምጣ ፖፑላር ዲማንድ ካለ አንተ ውሻ ረግጣለሁ እሺ ወደን ና ፖፑላር ዲማንድ ካለ ትመጣለህ አትመጣም ትመጣለህ እሱን እንተያያለን ለአይምቢሲ ስትሪም በዚህኛው የሆነ የሚያስኬድ መንገድ አለኝ በነገርሽ ላይ በዚህ በመጨረሻ ድረስ ሄድና ለምን እኔ አራን እንሂድም በተቃራኒ ነው አንቺ ወደ ላይ ነው የምትሄጂው እኔ ወደ ታች ጋይስ የኔና የትንሳኤ መለያ ደርሷል ስትለዩት ደስ እንደማይላችሁ አውቃለሁ እኔም ደስ አይለኝም ግን ያው ተለያይቷ የምንኖረው እሱ ነው ትንሳኤ ወረደች አራንዳ ቱርኪ ሁሉንም ሰው ቻው በይ ባይ ያው ሰዓቱን ይስከስ ከሌሊቱ 7 ሰዓት ማን ነው ከሌሊቱ 6 ሰዓት ከ28 ደቂቃ ሴት ነኝ ብቻዬን ነኝ በጨለማ እየተጓዝኩ ነው ለምን ሞስኮ ሴፍ ነው ነገርኳችሁ ሞስኮ ሴፍ ነው እግዚአብሔር ይመስገን አሁን ዩቲዩብ እናንተ ከፍታችሁ ስታዩ ለኢንተርቴይንመንት ነው ከዛኒ ደግሞ ኢንተርቴይን ስታደርጉና በደንብ ስታዩልኝ የዩቲዩብ ደግሞ ክፍያ ይኖራል አይደለ እና እኔና እናንተ ቤተሰብ አይደለም የቢዝነስ ፓርትነርም ነን ቤተሰብ ብቻ የሚገልጽና ገላጭ ቃል አይደለም ብዬ አስባለሁ የዛሬው ቪዲዮ በዚህ ይጠናቀቃል አይ ሆፕ ዩ ጋይስ ሪሊ ኢንጆይድ ኢት በደንብ እንደተደሰታችሁበት ተስፋ አደርጋለሁ ላይክ ፎሎ ሼር ሰብስክራይብ ኮፒ ሊንክ ኤኒዌይስ እንደዚህ ምናምን ብዬ አላዘጋችሁም ጋይስ ለምን እንደሆነ ታውቃላችሁ ኮንተንት ከጸዳ ምንም መጨቃጨቅ አያስፈልጉም ራሳችሁ ፈልጋችሁ ሰብስክራይብ ታደርጋላችሁ ስትፈልጉ አድርጉ ስትፈልጉ አታርጉ ችግር የለም እናንተ ኮንተንት ከጸዳችሁ አድርጉ ካልጸዳ ደግሞ ፒስ ነው ችግር የለውም እዩት ኖርማል ሳታዩትም መለፉ ችግር የለውም የሚፈልገው ሰው ያዋል እኔ ግን እናንተ ትመቹኛላችሁ አያችሁትም አላያችሁትም መታችሁ ባይ ጋይስ አይ ላቭ ዩ